ሰላም ሰላም ውድ የገውን አካዳሚ ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬ ደግሞ ከባለፈው የሚቀጥለውን እጅግ አስፈላጊ የእንግሊዘኛ ቃላቶችን እንዴት በቀላል መንገድ ማንበብ መጻፍ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንግዲህ እዚህ ጋር የምታያቸው የተለመዱ የእንግሊዘኛ ቃላቶች አሉ። እነሱን እንዴት ነው በቀላል መንገድ ማንበብ መጻፍ የምንችለው? እንግዲህ እነዚህን ቃላቶችን በደንብ ትርጉማቸውን ሆነ እንዴት ማንበብ እንዳለብን ካወቅን በቀላሉ አረፍተ ነገሮችን መመስረት እንዲሁም ሀሳባችንን ለመግለጽ በጣም ቀላል ይሆናል ማለት ነው። ስለዚህ ቃላቶችን መጀመሪያ ማወቅ አለባችሁ። እንዴት እንደሚነበቡ እንዴት ትርጉማቸውንስ እንዴት ማወቅ እንደምንችል መጀመሪያ ማወቅ አለባችሁ። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። ኦንላይን እንደመማር የሚፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። መጀመሪያ እንዴት እናንብበው? እዚህ ጋር አሁን እዚህ ጋር እንደ ኤ ነበብም እንደምን ነው የሚነበበው? እዚህ ጋር ይቀየራል። ኦ ሚል ድምጽ አለው። ኦ ኤልን ለ ዳብሊው ኤን ዌ ዋይን ይ ኤስን ስ ብለን ማንበብ ስናነበው ኦ ሎ ዊ ስ ኦልዌይስ 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 ስንል ደግሞ ማለታችን ነው። ትርጉሙ ሁልጊዜ ማለት ነው። ሁልጊዜ ለማለት ስትፈልጉ ምን ትላላችሁ ማለት ነው? ኦልዌይስ ማለት ትችላላችሁ። ኦልዌይስ ማለት ሁልጊዜ ማለት ነው። ሁልጊዜ ኦልዌይስ። እዚህ ጋር ጽፌላችኋለሁ እንዴት ማንበብ እንደምትችሉ በአማርኛ ጽፌላችኋለሁ ማለት ነው። ያ እዚህ ጋር ኤንኢን ምን ብለን ማንበብ ነው? ኤንኢን ኔ ኤንኢን ኔ ቪኤ ቨ አርን ር ን ኤ ቨ ር ኔቨር 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 ማለት ደግሞ ምንድነው? በጭራሽ በፍጹም ማለት ስንፈልግ ኔቨር ኔቨር እንዳለ አይደል? ኔቨር ማለት በጭራሽ። ኤንኢ ኔ ቪኤን ቨ አርን ር ኔቨር ኔቨር ማለት በጭራሽ ማለት ነው። ያ እዚህ ጋር ቲኦን ቱ ቲኦን ቱ ዲ ቺ ዲ ነች ዲ ኤ ዲ ኤን ዴ ዋይን ይ ብለን ማንበብ ቱ ዲ ኤ ይ ቱዴይ 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 ማለት ምን ማለት ነው? ዛሬ ማለት ስንፈልግ ዛሬ ስንል ቱዴይ እንላለን ማለት ቱዴይ ቱዴይ ቱ ዴይ ቱዴይ ቱዴይ ዛሬ ማለት ነው። ዛሬ እዚህ ጋር ቲኦን አሁን ትኡ ኤምኦን ሞ አር እዚህ ጋር ሁለት አር አሉ በአንድ ድምጽ የሚነበቡ። ስለዚህ ከኦ ጋር ሮ ዳብሊውን ው ቱ ቱ ም ኦ ሮ ቱሞሮ ዳብሊውን እንደው ማንበብ ቱሞሮ 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 ማለት ደግሞ መቼ ነው? ነገ ማለት ነው። ነገ ማለት ስንፈልግ ቱሞሮ እንላለን ማለት ነው። ቱሞሮ ቱሞሮ ማለት ነገ። ያ እዚህ ጋር ዋይን የ ኤስን ስ ቲኤን ተ አርን ር ዲኤን ዴ ዋይን የስ ተ ር ዴ ይ የስተርዴይ የስተርዴይ ለማለት ስንፈልግ እንላለን ምን ማለታችን ነው? ትናንትና ትናንትና ለማለት ስንፈልግ ትናንት ለማለት የስተርዴይ እንላለን ማለት ይ ዋይን የ ስ ተ ር ድ ኤ ይ የስተርዴይ 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 ስንል ትናንት ማለት ነው። ያ እዚህ ጋር ኤን ኦን ኖ አይደለም ና ነው የምንለው። ድምፁ አጭር ነው የሚሆነው ማለት ስለዚህ ኤን ኦን ና ብላችሁ ማንበብ ዳብሊውን ው ብለን ማንበብ ን አው ናው 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 ማለት ደግሞ ምንድነው? ምን ማለት ነው? አሁን ማለት ስንፈልግ ምናለን ናው እንላለን ማለት ናው ማለት አሁን ማለት ነው። አሁን ስንል ናው ናው ኤን ኦ ና ዳብሊው ዌ ናው። ያ እዚህ ጋር ኤልኤ ሌን ኤልኤ ልኤ ቲኤን ተ አርን ልኤተር ሌደር ስታነቡ ግን ሌደር ብትሉ አሪፍ ነው። ሌተር አይባልም። አሁን በኋላ ስትሉ ሌደር ነው የምትሉት። ስለዚህ ልኤ በር ሌደር ሌደር ብላችሁ ማንበብ ሌደር ትንሽ ትምትሮ ድ ሚል ድምጽ ማለት ሌተር ፕሮናውንስ ስታደርጉ ግን እስክትለምዱ ልባችሁ አንብቡት ሌተር ብላችሁ አንብቡት ማለት ነው። በኋላ ፕሮናውንስ ስታደርጉ ችግር የለውም ይገባችኋል በራሱ ጊዜ። ስለዚህ ሌተር ማለት ምንድነው? በኋላ ማለት ስፈልግ በኋላ ማለት ሌተር ማለት ነው። ያ እዚህ ጋር ኤች ኢን እንደማንበብ ነው። ኤች ኢን ሂ ሂ አር ኢን ር ሂ ር ሂር 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 ማለት ደግሞ ማለት ነው እዚህ ማለት ስንፈልግ ሂር እንላለን። እዚህ ለማለት ስንፈልግ ሂር ማለት ይቻላል። ሂር ማለት እዚህ ማለት ነው። ያ ወደዚህኛው ስንሄድስ ምን ይላል? አሁንም ኤን እንደማንበብ ነው። ኤን አ ጂኤን ገ ከዛ አይን አናነብ። ምክንያቱም ሁለት አናባቢዎች ናቸው ባንድ ላይ ያሉት ኤ እና አይ ሁለት አናባቢ ናቸው አይደል? ስለዚህ ኤን አንብባችሁ ቀጥሎ ያለውን አናባቢ አታነቡትም። ስለዚህ የመጀመሪያ አናባቢ ካነበባችሁ ቀጥሎ ያለውን አናባቢ ሌላ ጊዜ እንዳታነቡት ማለት ነው። ስለዚህ ኤን እንደ አ ነበባችሁ ጂኤን ግ ኤ ኤንን አ ግ ኤ ን አጌን 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 ማለት ምንድነው? በድጋሚ ወይም እንደገና ለማለት ፈልጉ
አጌን ትላላችሁ በድጋሚ ወይም እንደገና ለማለት ፈልጉ አጌን ማለት ትችላላችሁ ማለት ነው። ያ እዚህ ጋር ቢኢን እንደማንበብ ነው። ቢኢን ቢኢ ኤፍ ኦን ኤፍ ነች ታያለችም። እሺ እቺ ኤፍ ነች። ስለዚህ ቢኢን እንደማንበብ ነው። ቢኢን ቢ ብለን ማንበብ ኤፍ ኦን ፍ ኦ አር ኤን ር ፎር ቢ ፎር ቢፎር መጀመሪያ እቺ መጨረሻ ኢስ መጣባችሁ አትነበብም። እሺ ሳይለንት ናት ድምጿ። ስለዚህ ቢኢን ቢ ኤፍ ኦን ፎር አር ን ቢፎር 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 ማለት ደግሞ ነው በፊት ማለት ስንፈልግ ቢፎር እንዳለን ማለት ነው። ቢፎር ማለት በፊት። ያ ኤስ አን እንደ አ ማንበብ ኤፍን ፍ ብላችሁም ኤፍ ነች። ተመሳሳይ እንዳትሆንባችሁ እቺ ኤፍ ነች፣ እቺ ቲ ነች። ስለዚህ ኤን እንደ አ ኤፍን እንደ ፍ ኤን እንደ አ ኤፍን እንደ ፍ ቲኤን ተ አርን አ ፍ ት ር አፍተር 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 ስትሉ ደግሞ የዚህኛው ተቃራኒ በኋላ ለማለት ፈልጉ አፍተር ከዚህ በኋላ ስትሉ አፍተር ትላላችሁ ማለት ነው። ቢፎር ደግሞ ከዚህ በፊት ለማለት ነው የምትጠቀሙት ማለት ነው። ስለዚህ አፍተር ማለት በኋላ ማለት ነው። አፍተር አፍተር። ያ እችን እንደምን ነው የምናነባት? ኢን እንደ ኤ ነው የምታነባው እዚህ ጋር ኤ ቪኤን ቪኢ ቪኢ አርን ር ዋይን ይ ኤ ቪ ሪ ኤቭሪ 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 ስትሉ ማለታችሁ ነው እያንዳንዱ ወይም ሁሉም ለማለት አንዳንዴ ሁሉም ማለት ይችላል። ኤቭሪ ማለት ምንድነው? እያንዳንዱ ምን ማለት ነው? ኤቭሪ ኤቭሪ ስንል እያንዳንዱ ወይም ማንኛውም እንደማለት እንጠቀመዋለን ማለት ነው። ኤቭሪ 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 ኤቭሪ። ያ እዚህ ጋር ኤች ኤን ሃ ፒን በአንድ ድምፅ የምታነበው ሁለት ፒ ናቸው አይደል? ስለዚህ በአንድ ድምፅ የሚነበቡት። ስለዚህ ኤች ኤን ህአ ፒ ዋይን ፒ ህአ ፒ ሃፒ ሃፒ ማለት ምንድነው? ደስተኛ ደስተኛ ለማለት ስንፈልግ ሃፒ ሃፒ ማለት እንችላለን ማለት ነው። ያ ኤስኤን እንደማንበብ ነው። እዚህ ጋር ኤስኤን ስአ ዲንድ ስአድ ሳድ ሳድ ማለት ምንድነው? ማዘን ወይም መከፋት ስትሉ ምን ትላላችሁ? ስአድ ስአድ ሳድ 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 ማለት ማዘን ወይም መከፋት ማለት ነው። ያ እዚህ ጋር ኤስን እንደማንበብ አለባችሁ። ኤስን እንደ ስ ቲን እንደ ት አርኦን ሮ ኤንን ጅንግ ስትሮንግ 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 ማለት ምንድነው? ጠንካራ ጠንካራ ለማለት ስትፈልግ ስትሮንግ እንዳለን ማለት ነው። ስለዚህ ኤስን ስ ቲንት አርኦን ሮ አይንን ጅንግ ስትሮንግ 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 ማለት ጠንካራ ጠንካራ ማለት ነው። ያ እዚህ ጋር ዳብሊው ኤን እንደማንበብ ነው። እንደ ዊ ማንበብ ዊ ከዛ ኢን አታነቡም። ለምን? ሁለት አናባቢዎች በአንድ ከመጡባችሁ የመጀመሪያውን አናባቢ አንብባችሁ ቀጥሎ ያለውን አናባቢ አታነቡትም ማለት። ስለዚህ ዳብሊው ኤን ዊ ብለን ማንበብ ኢን አናነብም። ኬን ኬ ዊክ 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 ማለት ደግሞ ደካማ ማለት ነው። ደካማ ስንል ዊክ እንላለን ማለት ነው። ደካማ ዊክ ዊክ ዊክ። ያ እዚህ ጋርስ ምን ይላል? ኢች ኢ ነች። ኢ አሁን ኤን አናነብም። ኤስ ዋይን ዚ ብለን ማንበብ ኢዚ 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 ኢትስ ኢዚ ስንል ማለት ነው ቀላል ነው። ቀላል ነው ስንል ኢትስ ኢዚ እንላለን። ኢዚ ማለት ምንድነው? ቀላል ማለት ነው። ቀላል ለማለት ኢዚ እንላለን ማለት ነው። ኢዚ። ያ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ቃላቶችን ማንበብ መጻፍ ትችላላችሁ። ከዛ ትርጉማቸውን ትይዛላችሁ። ከዛ ኮሙኒኬት ለማድረግ የተለያየ አረፍተ ነገሮችን ለመመስረት ምን ይጠቅማችኋል ማለት ነው? ቃላቶቹ የግድ ያስፈልጓችኋል ማለት ነው። ስለዚህ ቃላቶችን የግድ ማወቅ አለባችሁ። እንደዚህ የተለያዩ በጣም አስፈላጊና በጣም የተለመዱ የእንግሊዝኛ ቃላቶች አላቸው እነዚህ ማለት ነው። ስለዚህ እነዚህን መጀመሪያ በደንብ ማየት ያስፈልጋል ማለት ነው። እነዚህን ካያችሁ ከዛ አረፍተ ነገርም ሆነ ኮሙኒኬት ለማድረግ በጣም ቀላል ይሆንላችኋል ማለት ነው። ስለዚህ ቃላቶች ላይ በደንብ ትኩረት ማድረግ አለባችሁ ማለት ነው። ስለዚህ ዛሬ እነዚህን አይተናል ማለት ነው። ቀጣይም ደግሞ አሪፍ ሁሌም የምንጠቀማቸውን የእንግሊዝኛ ቃላቶች ስለምንሰራ ስለዚህ ቪዲዮውን እስከ መጨረሻም ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እኛንም አበረታቱን ማለት ነው። እንዲሁም ኦንላይን ለመማር የምትፈልጉ ሰዎች በማንኛውም ሰዓት ከመሰረቱ አማርኛም ሆነ እንግሊዝኛ ሂሳብ ባላችሁበት ሆናችሁ መማር የምትፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል መማር መከታተል ትችላላችሁ ማለት ነው። የዛሬው ክላሳችንን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኘሁላችሁ ሰናይ ጊዜ